ቅዱስ ሲናገር እንደዚህ ይላል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። እርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዶአልና። አያችሁ፣ የሰላም ንጉሥ የናዝሬቱ ኢየሱስ የክብር ጌታ የምድር ሁሉ ዳርቻ የሆነው ስለ እኛ ስል ከሰማይ ሰማያት ከዙፋኑ ወርዶ በመስቀል ላይ ቀራንዮ በጎልጎታ ላይ የተሰቀለው ፍጹም ሰው ፍጹም አምላክ የሆነው ከድንግል ማርያም የተወለደው የእግዚአብሔር ልጅ ክርስቶስ ኢየሱስ ይወዳችኋል፣ ይጠራችኋል። ወዳጄ በልጁ በክርስቶስ ኢየሱስ አምነሃል ወይ? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እነሆ በደጅ ሆኜ አንኳኳለሁ፣ ማንንም ድምፄ ሰምቶ በሩን ቢከፍትልኝ እኔ ወደ እርሱ እገባለሁ፣ ከእርሱም እራት እበላለሁ ይላል። ወዳጄ ክርስቶስ ኢየሱስ አሁንም ወደ ሕይወት ለመግባት እያንኳኳ ነው። የልብ በር ክፈትለት። የዘላለም ሰላም የዘላለም ዕረፍት የሚሰጥ አንድ ብቻ ነው። እርሱም ፍጹም ሰው ፍጹም አምላክ የሆነው ከድንግል ማርያም የተወለደው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። አያችሁ፣ ነቢዩ ኢሳይያስ ላይ ሲናገር እንደዚህ ይላል፣ ከ700 ዓመት አስቀድሞ ያየው ትንቢት ሊፈጸም ዘንድ እንደዚህ ይላል። የሰማነው ነገር ማን አመነው? የእግዚአብሔር ክንድ ስለማን ተገለጠ ይላል። አያችሁ፣ ስለኛ ስም የዛሬ 2000 ዓመት በመስቀል ላይ ቀራንዮ በጎልጎታ ላይ የፈሰሰው ደም ስለ አንተ ነው፣ ስለ አንቺ ነው። ወዳጄ ክርስቶስ ኢየሱስ ሊመጣ በሮች ላይ ነው። ንስሐ ግባ፣ በልጁ በክርስቶስ ኢየሱስ እመን። ከጨለማ ከሞት ከኃጢአት ከእርግማን ከተለያዩ እስራት ነፃ የሚያደርገን ስም ፍጹም ሰው ፍጹም አምላክ የሆነው ከድንግል ማርያም የተወለደው የእግዚአብሔር ልጅ ክርስቶስ ኢየሱስ ብቻውን ነው። ወዳጄ አንድ ጥያቄ ጠይቃችኋለሁ። በልጁ በክርስቶስ ኢየሱስ አምናችኋለሁ? የመዳን መንገድ አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ ብቻ ነው። አያችሁ፣ መጽሐፍት ሁሉ ስለ ኢየሱስ ክርስቶስ ብቻ ነው የሚናገረው። መጥምቁ ዮሐንስ ሲናገር እንደዚህ ይላል፣ እነሆ የኃጢአት ዓለም የሚያስወግድ የእግዚአብሔር በግ ይለዋል። አያችሁ፣ የእናንተ ኃጢአት፣ የእናንተ በደል፣ የእናንተ ኩነኔ በልጁ በክርስቶስ ኢየሱስ የዛሬ 2000 ዓመት በመስቀል ላይ ቀራንዮ አልቋል። ወዳጄ ከእናንተ ነገር አንድ ብቻ ነው፣ በልጁ በክርስቶስ ኢየሱስ ማመን ነው። መጽሐፍ ቅዱስ እንደሚናገር የሰው ልጅ በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል እንደሚል እግዚአብሔር ቃል በልባችሁ አምናችሁ በአፋችሁ መስክሩ፣ የዘላለም ሰላም፣ የዘላለም ዕረፍት፣ የዘላለም ሕይወት ታገኛላችሁ ወዳጄ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጁ ያለው ሕይወት አለው እንደሚል እግዚአብሔር ቃል ሕይወት የሚሰጣችሁ እውነት፣ መንገድ፣ ሕይወት የሆነው ክርስቶስ ኢየሱስ ብቻ ነው። በሕግና በነቢያት የተመሰከረለት ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ብቻ ነው። ታዲያ ወዳጅ ምን ትሰራለህ? ና ወደ ኢየሱስ። ሰላም የሚሰጥህ ዕረፍት የሚሰጥህ የዘላለም ሕይወት የሚሰጥህ ኢየሱስ ክርስቶስ ብቻ ነው። በልጁ በክርስቶስ ኢየሱስ እመኑ፣ የዘላለም ሰላምና ዕረፍት ታገኛላችሁ። መጽሐፍ ቅዱስ እንደሚናገር እንደዚህ ይላል፣ ወደ ዓለም ሁሉ ወንጌልን ይላል ለፍጥረት ሁሉ ስበኩ ይላል። ወዳጄ ይህንን ታላቅ የምሥራች ለአንተም ለአንቺም ነው። ስለዚህ በልጁ በክርስቶስ ኢየሱስ እመን፣ የዘላለም ሰላምና ዕረፍት ታገኛለህ። ሰላምና ዕረፍት ያለበት ስም አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ ብቻ ነው። ስለዚህ በልጁ በክርስቶስ ኢየሱስ እመኑ። ከሚመጣ ቁጣ ነፃ የሚያደርጋችሁ በልጁ በክርስቶስ ኢየሱስ ማመናችሁ ብቻ ነው። ስለዚህ በልጁ በክርስቶስ ኢየሱስ እመኑ፣ የዘላለም ዕረፍትና ሰላም ታገኛላችሁ። መዳን በሌላ በማንም የለም። እንደሚታሰብ ከሰማይ በታች ለሰው ልጅ የተሰጠ ስም ካለ አንድ ብቻ ነው፣ እርሱ ኢየሱስ ክርስቶስ ብቻ ነው። የሰላም ንጉሥ የናዝሬቱ ኢየሱስ የክብር ጌታ የምድር ሁሉ ዳርቻ የሆነው ክርስቶስ ኢየሱስ ለመዳን በቂና ከበቂ በላይ ነው ወዳጄ። ስለዚህ ወዳጄ በልጁ በክርስቶስ ኢየሱስ እመኑ። ወደዚህ ሰላም ወደዚህ ዕረፍት የሆነ ክርስቶስ ዋጋ ዝተኸፍሎ ልበይ ሰንቲቑ አእምሮይ ብሒትዎ ከመይ ኢለ ውዕለቱ ክርስቶስ ሃሌሉያ።
እግዚአብሔር ውዕለት አይደሳል ሃሌሉያ ኢየሱስ